እንደመጀመሪያ አደግሞ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ እንደ ባለ አምሳ ቀን የተጠማለ እንደ መጀመሪያው ደግሞ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ ከምነው የካቻምነው የዘንድሮ ባሰ በተጠጋሁት ቁጥር ሕይወቴ የራሰ እየረሰረሰ መገኘቱን ወደ ከሁሉ የበለጠ ምነው ሌላ ነገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ሮሜ ምዕራፍ 8 ቁጥር 1 እና ቁጥር 5 እና ቁጥር 6። እንደ እግዚአብሔር መንፈስ ፍቃድ እንጂ እንደ ሥጋ ክፉ ሐሳብ እንዳናስብ መንፈስ ቅዱስ ልባችንን፣ ፍቃዳችንን፣ አእምሯችንን እንዲቆጣጠርልን እንጸልያለን። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም ተብሎ እንደተጻፈ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። በልጅ በክርስቶስ ኢየሱስ በኩል ስለሰጠን አርነት፣ ስለሰጠን ነፃነት፣ ስለሰጠን ሰላም እግዚአብሔር አምላካችንና አባታችን ሆይ የኃጢአታችንን ዕዳ ሁሉ ከፍለ በልጅ በክርስቶስ ኢየሱስ ደም አጥበ አንጽተ ቀድሰ ኩነኔ የሌለብን ሰዎች ስላደረከን በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር አምላካችንና አባታችን ሆይ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ተብሎ እንደተጻፈ ጌታ ኢየሱስ ክርስቶስ ሆይ ልባችንን በር ከፍተን አንተን ወደ ሕይወታችን እንጋብዛለን። አንተ የክብርን ስፍራ በልባችን የንግሰቱን መንገሱን ስፍራ እንድትይዝ ሕይወታችን እንድትቆጣጠር እንድትገዛን እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም አእምሯችንን፣ ልባችንን፣ ነፍሳችንን፣ መንፈሳችንን እንድትቆጣጠር መንፈስ ቅዱስ እነሆ የልባችንን በር ከፍተን አንተን ወደ ሕይወታችን እናስገባለን። እና ግባ ጌታ ኢየሱስ ክርስቶስ ወደ ሕይወታችን። እግዚአብሔር አምላካችን አባታችን ሆይ አንተ እርዳን። ክርስቶስ በእናንተ ውስጥ ቢሆን ክርስቶስ ሆይ በእኛ ውስጥ እንድትሆን እንጸልያለን። በሕይወታችን ውስጥ እንድትሆን እንጸልያለን። እንድትረዳን እንጸልያለን። ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ሕያው ይሆናል። እግዚአብሔር አምላካችንና አባታችን ሆይ ክርስቶስ ኢየሱስ ስለ እኛ በደልና ኃጢአት እንደሞተ እንደተቀበረ እኛም ጌታችንና አምላካችንና አባታችን እግዚአብሔር ሆይ ለኃጢአት፣ ለበደል፣ ለሥጋ ስራ ሁሉ ጌታና አምላክ እግዚአብሔር የሞትን ለጽድቅ ስራ ደግሞ ሕያዋን የሆንን እንድታደርገን እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሁለንተናችን እንድትቆጣጠር፣ ሁለንተናችን እንድትገዛ የዘላለም አምላክ እግዚአብሔር ሆይ
እነሆ ጌታ ሆይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር መንፈስ ማደሪያ እንደሆናችሁ ተብሎ እንደተጻፈ በስጋችሁ እንግዲህ እግዚአብሔርን አክብሩ ተብሎ እንደተጻፈ እግዚአብሔር አምላካችንና አባታችን ሆይ አንተ በኢየሱስ ክርስቶስን በሕይወታችን ካደርክ ስጋችንን በደላችንን ኃጢአታችንን እግዚአብሔር አምላካችንና አባታችን አስወግደ በኢየሱስ ክርስቶስ በጽድቅ በቅድስና እግዚአብሔርን በመፍራት እንደ እግዚአብሔር ቃል እንደ እግዚአብሔር ፍቃድ መኖር መመላለስ እንድታደርግልን እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባ ብለን የምንጮህበትን እግዚአብሔርን መንፈስ ስለሰጠን እግዚአብሔር እንደ መንፈስ ፍቃድ እንጂ ከዚህ በኋላ እንደ ስጋ ፍቃድ እንዳንኖር እንድትጠብቀን ጸጋን እንድታበዛልን እንድትረዳን በቅድስና ሕይወት ለአንተ ክብር በመለየት እግዚአብሔር አምላክና አባቴ ሆይ በፍርሃ እግዚአብሔር አምላክና አባቴ በፍቅር እንደ ብርሃን ልጆች እንደተወደዱ ልጆች በፊት የምንመላለስ እንድታደርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ ተብሎ እንደተጻፈ ከዚህ በኋላ ጌታና አምላክ እግዚአብሔር እንደ ስጋ ምኞት ሳይሆን እንደ መንፈስ ፍቃድ የምንኖር እንደ መንፈስ ፍቃድ የምንመላለስ እንድታደርገን እንድትረዳን በኢየሱስ ክርስቶስም እንለምንሃለን። እስካሁን ስላደረግነው በደል፣ ስለነበረው ኃጢአት፣ ስለነበረው ስንፍናና ድካም ይቅር እንድትለን በልጅ በክርስቶስ ኢየሱስ ደም አጥበን እንድታነጻን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያጥባል ያነጻል ተብሎ እንደተጻፈ እንድትቀድሰን ሁለንተናችንን እንድትቀድስ ስጋ ነፍስ መንፈሳችንን እንድትቀድስ እንድታጥበን እግዚአብሔር እጠበኝ ከበረዶም ይልቅ ነጭ ይሆናለሁ በሶጵም እርጨኝ ነጻማለሁ ተብሎ እንደተጻፈ እንድታጥበን እንድትቀድሰን አእምሯችን የተቀደሰ አንደበታችን የተቀደሰ አስተሳሰባችን የተቀደሰ በቅድስና ሕይወት ለአንተ ክብር በመለየት ሕይወት እንድንኖር አንተ እርዳን። እግዚአብሔር አምላኬና አባቴ የስጋም ስራ የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅን፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን ሁሉ የሚመስሉ ናቸው ተብሎ እንደተጻፈ ከዚህ ነገር ሁሉ እንድታጥበን እንድታነጻን እንድትጠብቀን እግዚአብሔር አምላኬና አባቴ በዛ ፋንታ በመንፈስ ቅዱስ ፍሬ እንድትሞላን በፍቅር እንድትሞላን በደስታ በሰላም በትዕግስት በቸርነት በበጎነት በእምነት በየዋት ራስን በመግዛት እግዚአብሔርን በመፍራት ሕይወት እንድትሞላን መንፈስ እንዲቆጣጠረን መንፈስ እንዲመራን እግዚአብሔር አምላኬና አባቴ እንደ መንፈስ ፍቃድ የምንኖር ሰዎች እንድታደርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ አንተ እንድትረዳን ይልቁንም በኃጢአት በተበላሸችበት ዓለም ስንኖር እግዚአብሔር አምላኬና አባቴ ሆይ ለአንተ ክብር ተለይተን በኢየሱስ ክርስቶስም እግዚአብሔር አምላካችንና አባታችን ሆይ በልጅ በክርስቶስ ኢየሱስ ደም አጥበን ልብሳችንን ነጭ አድርገን እግዚአብሔር ተለይተን እንደ ብርሃን ልጆች በብርሃን ሕይወት እንድንመላለስ እንድትረዳን በኢየሱስ ክርስቶስም እንለምንሃለን። እግዚአብሔር አምላካችንና አባታችን ሆይ ይሄን ከመደበላለቅ ከዓለም ጋር ከማስመሰል ሕይወት ከሽንገላ ሕይወት ከውሸት ሕይወት እግዚአብሔር ጣዖትን ከማምለክ ሕይወት ከእኔነት ከትዕቢት ከግብዝነት ሕይወት እንድታወጣን የዘላለም አምላክ እግዚአብሔር አንተ ውስጣችንን ስትመለከት እግዚአብሔር አንተ እኛን ስታይ ልጅን ኢየሱስ ክርስቶስን በውስጣችን እንድትመለከት እንጸልያለን። እግዚአብሔር አምላኬና አባቴ ሆይ እነሆ ኢየሱስ ክርስቶስን የሚያከብር መንፈስ ቅዱስን በእኛ ላይ እንድትልክ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ለኃጢአት እምቢ ብለን የምጨክነን እግዚአብሔር አምላካችንና አባታችን ለስጋ ምኞት እምቢ ብለን ጨክነን እግዚአብሔር አምላኬና አባቴ ሆይ እንደ መንፈስ ፍቃድ የምንኖርበትን ጸጋ አንተ ስጠን በኢየሱስ ክርስቶስ። ዘላለም አምላክ እግዚአብሔር ሆይ እግዚአብሔር ያያል
እግዚአብሔር ይሰማል በሚል ህይወት መኖር እንድንችል አንተ እርዳን። ዘመናችንን አንተ ተረከብ። ህይወታችንን አንተ ተረከብ። የዘላለም አምላክ እግዚአብሔር አንተ ብቻ ከእኛ ጋር አሁን ታሪካችን ሁሉ የተለወጠ ይሁን። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ከዓለም እርኩሰት ከዓለም እድፍ እግዚአብሔር ሰውነታችን እንድንጠብቅ አንተ እርዳን። የዘላለም አምላክ እግዚአብሔር ንግግራችን በጨው እንደተቀመመ በጸጋ እንዲሆን አስተሳሰባችን የተቀደሰ እንዲሆን መውጣት መግባታችን የተባረከ የተቀደሰ እንዲሆን የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስም እንድትረዳን እንለምንሃለን። ህይወታችንን ሁሉ አንተ ተረከብ። ዘመናችንን ሁሉ አንተ ተረከብ። ነገራችንን ሁሉ አንተ ለውጥ። የዘላለም አምላክ እግዚአብሔር ደስ የምናሰኝ ልጆች እንድንሆን አንተ እርዳን። እግዚአብሔር ክፋትን፣ ተንኮልን፣ አመፃን እግዚአብሔር ሰውነታችንን ህይወታችንን ከሚያቆሽሽ ከሚያጎድፍ ከሚያረክስ ነገር መብል ቢሆን መጠጥ ቢሆን ነገር ቢሆን እግዚአብሔር አምላኬና አባቴ እንድትጠብቀን በኢየሱስ ክርስቶስም እንጸልያለን። እግዚአብሔር አምላኬና አባቴ ሆይ በነገራችን ሁሉ ቤታችን ሁሉ የተባረከ ይሁን። ህይወታችን ሁሉ የተባረከ ይሁን። ሁለንተናችን ሁሉ የተቀደሰ ይሁን። የሚያግዘን መንፈስ እግዚአብሔር የሚረዳን መንፈስ እግዚአብሔር አምላክና አባቴ መንፈስ ቅዱስን በላያችን ላይ እንድትልክ እንጸልያለን። መንፈስ ቅዱስ እንድታግዘን እንጸልያለን። እንድታቀጣጥለን እንጸልያለን። እግዚአብሔር አምላክና አባቴ ሁልጊዜ ክርስቶስ ኢየሱስን እያየን እየተመለከትን የእምነታችን ሐዋርያና ሊቀ ካህን የሆነውን ክርስቶስ ኢየሱስን እያየን በኢየሱስ ክርስቶስን ከፊት ለፊታችን ያለውን ሩጫ በትዕግስት መሮጥ እንድንችል በማስተዋል እንድትሞላን በጥበብ በእውቀት እንድትሞላን እግዚአብሔር አምላካችን ነው እንድትረዳን እንለምንሃለን። እንድታግዘን እንጸልያለን። ጌታዬና አምላክ እግዚአብሔር ስለምትረዳን እግዚአብሔር ህይወታችንን ስለምትባርክ በኢየሱስ ክርስቶስም ክብር ምስጋና ለአንተ ይሁን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ደግሞ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ እንደ ባለ አምሳ ቀን የተጠማለን እንደ መጀመሪያው ደግሞ በሕይወቴ ደግሞ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ ነው የካቻም ነው የዘንድሮ ባሰ በተጠጋሁት ቁጥር ሕይወቴ የራሰ እየረሰረሰ መገኘቱን ወደ ሌላ ነገር እልል ሲባል እየተመለከ ሁልጊዜ ቢታደር